በዚህ ቪዲዮ ቻናላችሁን እንዴት ማሳደግ እንደምትችሉና ቻናላችሁን ለማሳደግ የሚጠቅማችሁን 3 መንገዶች አሳያችኋለሁ። እነዚህን 3 ነገሮች ከተጠቀማችሁ ቻናላችሁን ማያድግበት ምንም አይነት ምክንያት አይኖረውም። ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ማድረግ እንዳረሱ፣ ቪዲዮ ከተመቻችሁ ላይክ በማድረግ አብረን እንጀምራለን። የመጀመሪያውና ወሳኙ ቻናላችሁን ለማሳደግ የሚጠቅማችሁ ነገር ተምኔል ነው። ምክንያቱም አንድ ሰው ዩቲዩብ ላይ ከገባ በኋላ ከተደረደሩ ተምኔሎች መካከል የእናንተን ቪዲዮ እንዳይ የሚያስገድደው ተምኔላችሁ ስለሆነ የእናንተ ተምኔል ማርኮት ያ ሰውዬ የእናንተን ቪዲዮ ክሊክ እንዲያደርግ ሊያስገድደው ይገባል። ይሄ ማለት የእናንተ ተምኔል ብዙ ሰዎችን በማረከ ቁጥር የእናንተ የቪዲዮአችሁ እይታ እየጨመረ ይሄዳል ማለት ነው። ሁለተኛውና ቻናላችሁን ለማሳደግ የሚጠቅማችሁ ቁልፍ ነገር ቪዲዮ ኤዲቲንጋችሁ ነው። ይሄ ማለት አንድ ሰው እንደቀድሙ ተምኔላችሁን ክሊክ አድርጎ ከገባ በኋላ ቪዲዮአችሁ መንቦጫረቅ የለበትም። ለዚህ ደግሞ ቪዲዮአችሁን ቆንጆ አድርጋችሁ ኤዲት ማድረግ ይኖርባችኋል ማለት ነው። ኤዲት ለማድረግ ምንም አይነት የተጋነነ ሶፍትዌር ያስፈልጋችሁ፣ ምክንያቱም በስልካችሁ ብቻ ካፕከት ተጠቅማችሁ እንደኔ ኤዲት ማድረግ ትችላላችሁ። ሶስተኛና የመጨረሻው ቻናላችሁን ለማሳደግ የሚጠቅማችሁ የቪዲዮአችሁ ሐሳብ ነው። ይሄ ማለት የቪዲዮአችሁን ሐሳብ ጥር ምጥን አድርጋችሁ ክሽን ባለች አቀራረብ ኦዲየንሳችሁ ማቅረብ አለባችሁ።